በርካቶች አፍሪካዊ ቼጉቬራ ይሉታል። በአንድ ሳምንት ውስጥ ብቻ 2.5 ሚሊዮን ህፃናትን የማንጅራት ገትር የወባና የኩፍኝ ክትባቶችን እንዲወስዱ ማድረግ አስችሏል። 13% ድረስ ተንኮታክቶ የነበረውን የትምህርት ዘርፍ በአራት ዓመታት ብቻ ወደ 73% ሽቅብ አስመንጥቋል። መሬትን ከባላባቶች ነጥቆ ለገበሬዎች በመስጠት የስንዴን ምርት በሄክታር ከ1700 ኪሎ ግራም ተነስቶ ወደ 3800 ኪሎ ግራም በሄክታር ማፈስ አስችሏል። በስልጣን የቆየባቸው ጥቂት ዓመታት ብቻ በረሃማነትን ለማጥፋት 10 ሚሊዮን ዛፎችን ያስተከለ፣ የውጭ እርዳታን በተመለከተ የሀገሩን ዜጎች የሚመግባቸው ከላይ ይታዘባቸዋል፣ አርፋችሁ በሀገራችሁ አምርቱ ያለ ቆፍጣና መሪ ነበር። የሀገሩን ስም ዘ ሪፐብሊክ ኦፍ አፐር ቮልታ ወደ ቡርኪና ፋሶ የቀየረ፣ ቡርኪና ፋሶ ትርጉሙ የቀና ሰዎች ሀገር ማለት እንደሆነ ልብ ይላል። ምስጋና ለእርሱ አመራር ይሁንና በ3 ወራት ውስጥ ብቻ 35,000 ቡርኪና ፋሶያን ማንበብና መጻፍ እንዲችሉ አድርጓል። ሌላም በርካታ ጀብቶችን ሰርቷል። ይህ በአንድ ወቅት የቡርኪና ፋሶ ክስተት የነበረው የቶማስ ኢሲዶር ኖቤል ሳንካራ አጃኢብ ታሪክ ነው። የተወለደው ያኮ ቡርኪና ፋሶ ነው። ዲሴምበር 22 እንደ አውሮፓውያን አቆጣጠር በ1949 እናትና አባቱ አድጎ ቄስ ቢሆንላቸው ምኞቱ ነበር። ቶማስ ግን ገና በማለዳው ልቡ ለውትድርና ሸፈተ። እዚህ ጋር በልጅ መፍረድ አይቻልም። ምክንያቱም ልጅ በአብዛኛው ቤተሰብ ሲሰራው ያየውን የመውረስ ዝንባሌ ያሳያልና። የቶማስ አባትም በሁለተኛው የዓለም ጦርነት የቡርኪና ፋሶ ቀኝ ገዢ ከነበረችው ፈረንሳይ ጎን ተዋግተው ነበር። ትንሹ ቶማስ ከአባቱ ወታደርነትን ወረሰ። በ16 ዓመቱ የውትድርናን ሰፈር ገብቶ የውትድርና ሃሁን ሀ ብሎ ጀመረ። በ20 ዓመቱ ዘው ብሎ ገባበት። ጭራሽ ይግረማችሁ ሲልም በውትድርና ከፍ ያለ ደረጃ ለመድረስ ጓዙን ጠቅልሎ ወደ ማዳጋስካር ተሻገረ። ቶማስ ወታደር ይሁን እንጂ ጎበዝ ጊታርም ተጫዋች ነበር። የሀገሩን ብሔራዊ መዝሙር ሁሉ መቀመር ችሏል። ከጦር ሜዳ ውሎም በተጨማሪ ዝነኛ ጊታሪስት ነበር። የኋላ ግን በማዳጋስካር የተከሰቱ ህዝባዊ አመጾች አንድ አቋም አስያዙት። አፍቃሪ ግራ ዘመም ፖለቲከኛ ሆነ። ቶማስ ማርክሲስት ሆነ። የጭቁኑ ህዝብ በደል ከልቡ ገብቶ አንዘፈዘፈው። ህመማቸው የእግር እሳት ሆነበት። እንደ አውሮፓውያን አቆጣጠር በ1972 ወደ እናት ሀገሩ ተመለሰ። የኋላ ጦርነቱ እርባና ቢስና ኢፍትሃዊ ነበር። ከመናገሩ በፊት 1974 ሀገሩ ከማሊ ጋር ጦርነት ስትማዘት ከፊት ተሰለፈ። ማምሻውም ጦርነቱ በተኩስ አቁም ተደመደመ። እንደ አውሮፓውያን አቆጣጠር በ1976 ከብሌስቴ ኮምፔሬ ጋር ሞሮኮ ውስጥ ተዋወቁ። ሐሳባቸው ገጠመ፣ ታሪክም ተቀየረ። ሁለቱ የኮሚኒስት መኮንኖች ማህበር መሰረቱ። በህቡ በ1980ዎቹ በመላው ዓለም ይነቀነቅ የነበረውን የላብ አደሮች አመጽ የቡርኪና ፋሶም ሆነ ነገሮች ተቀጣጠሉ። ኋላም እንደ አውሮፓውያን አቆጣጠር በ1981 ቶማስ የውጭ ጉዳይ ሚኒስትር ሆኖ ቢሆንም የአይኔ ፊት ግፍ በንጹሃን ላይ ሲፈጸም የማየት አቅሙ የለኝም ሲል እንደ አውሮፓውያን አቆጣጠር በሚያዝያ 21 1982 ስልጣኑን ለቀቀ። ዘጌት ብሎ ግን በዛው ዓመት ወደ ስልጣን ያመጣው መፈንቅለ መንግስት ተካሄደ። ቶማስ ጠቅላይ ሚኒስትር ሆነ። ቢሆንም ግን አሁንም የጭቁኖቹ ህመም አላስቆርጥ ያለው ሳንካራ ከሌሎች ጋር ባለመስማማቱ ሌላ ፈተና ተዳረገ። እንደ አውሮፓውያን አቆጣጠር በ1983 የመጀመሪያው ወር ላይ አሰሩት። ለምን ጸጥ ብለ በስልጣን እየተንደላቀክ አትኖርም አሉት።
እንደ አውሮፓውያን አቆጣጠር በነሐሴ 1983 ሌላ መፈንቅለ መንግስት ተካሄደ። ሞሮኮ ውስጥ የተዋወቀው የእቡ ድርጅት አብሮት የመሰረተው ባላስቲን ኮምፔሬ የመፈንቅለ መንግስቱ ዘዋሪ ነበር። እድል ቀናው፣ ቶማስ ፕሬዝዳንትም ሆነ። አሁን አቤተኛው ቾጉቬራ ቶማስ ኢሲዶር ኖቤል ሳንካራ ለለውጥ ተደላደለ። ያኔ የሴቶች እንቅስቃሴ እዚህ ግባ በማይባልበት ዘመን ሴቶችን ያስናቀ ፌሚኒስት ሆነ። በዝምታቸው ውስጥ ያሉ የሴቶች ህመም ይሰማኛል የሚለው ቶማስ የሴት ልጅ ግርዘትን ከለከለ። ከአንድ በላይ ማግባት አይቻልም ሲል ደነገገ። የወሊድ መቆጣጠሪያን በግፍ አስተዋወቀ። በመንግስቱ ውስጥም በርካታ ሴቶችን የስልጣን ባለቤት አደረገ። የቀኝ ገዦቻቸው ሃፐር ቮልታ እያሉ የሚጠሯት ሀገሩን የቀና ሰዎች ሀገር የሚል ትርጉም ባለው ስያሜ ቡርኪና ፋሶ ተብላ እንድትጠራ አደረገ። የቅንጦት ህይወት ይኖሩ የነበሩ የባለስልጣናቱ የሚኒስተሮች መኪኖች ሽጦ ረከስ ያሉ መኪኖች ገዛላቸው። የግል ጠባቂዎችን በሙሉ ሴቶች አደረጋቸው። ፓን አፍሪካኒዝም በግልጽ የሚያሳዩ ቀስቃሽ ንግግሮችን በየመድረኩ አሰማ። የምዕራባውያን ኢምፔሪያሊዝም ደጋግሞ ተቸ። የህፃናትን ሞት ለመቀነስ መልፋት ጀመረ። ትምህርትንም ለማሳደግ እረፍት የለሽ ስራን ሰራ። ዳሩ ግን ቶማስ ሌት ተቀን ቢፈጋም የኢኮኖሚ ጉዳይ ትንሽ እንኳን ፈቀቅ የሚል አልሆናለ። ወደ ስልጣን ሲመጣ አጨብጭበው የሾሙት መሸሽ ጀመሩ። ህዝባዊ ፍቅሩ እየቀነሰ መጣ። በምዕራባውያን እርዳታና ብድር ላይ ያለው የቀድሞ ትችት እንደቀጠለ ነው። የእጅ አዙር ቀኝ ግዛት ስለ ንቦናዎችን ነቅተውባቸዋል። እንደ አውሮፓውያን አቆጣጠር በ1987 እዚሁ መዲናችን አዲስ አበባ ውስጥ በአፍሪካ ህብረት ጉባኤ ላይ ያደረገው ንግግር ተጠቃሽ ነው። የሚያበላችሁ ይገዛችኋል ይል ነበር ሳንካራ። እንደውም አፍሪካውያን በአይኤምኤፍ እና በመሰል ድርጅቶች የሚሰጣቸውን ብድር መልሰው መክፈል የለባቸውም ሁሉ የሚል አቋም ነበረው። ትናንት በቀኝ ግዛት ያደህዩን ዛሬ በብድር የሚያስሩን የትናንት ቀኝ ገዦቻችን ናቸው። የዛሬ ድህነታችንም ተጠያቂዎች እነርሱ ናቸው ይል ነበር። ዛሬ መቼም ሁሉም እንደ ልብ ሰምሮ አይገኝ ነገር በአብዮተኛው ብዙዎች ዘንድ የተወደደው ቶማስ በወግ አጥባቂዎችና እጅግ ባህላዊ መንገድን በሚከተሉት ዘንድ ግን መጠላቱ አልቀረለትም። ክፍል 2 ይቀጥላል።